ዛሬ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ የዝናሽ ቲክቶክ ተከታታዮች በሙሉ እንዴት ናችሁ? ሰላም ነው አለን። እንዴት ነው? ሁሉ ሰላም ሁሉ አማን። እኔ ጋር ደህና ነኝ፣ እግዚአብሔር ይመስገን። እስቲ ዛሬ ላይ ደግሞ ማለት ነው ዛሬ የታዘብኩትን ነገር ልንገራችሁ። እናንተ ይሄ አይሾ ስፒድ የሚለው ማለት ነው እሱ ሰውዬ እሱ ልጅ ነው ማለት ኢትዮጵያ አይደለም። ኮሜንት ላይ ጻፉልኝ ማለት ነው። እና በጣም የታዘብኩት ማለት ነው ኢትዮጵያ ላይ ለካ ሰው እንደዚህ ሆኗል እንዴ! እንዴት ነው የሚያደርጋቸው ጭራሽ? ኧረ በስመ አብ በጣም ከባድ ነው ግን የምር እንዴ! ለካ እንደዚህ ነው እንዴ! ረግ በጣም ገራሚ ነው ማለት ነው። እንደገና ቲሸርት 6000 ብር እንዴ! ሀገራችን እንደዚህ ኑሮ ተወዷል እንዴ እናንተ? ገባናት፣ የምር ገባን እውነት ገባናት ማለት ነው። እና በጣም ገርሞኝ ነው ማለት ነው የምር አይሾ ስፒድ የሚለው ማለት ነው አይቼ በጣም ገረሚ ነው። በዚህ አጋጣሚ ግን ማለት ነው ሀገራችን እንደዚህ ለአዲስ ሰው እንደዚህ ይሆናል ደግሞ እንትኖች እነዛ ምናምን አትክልት ሲተክል ምናምን አትክልት አይደለም አረንጓዴ ተክል ሲተክል እንግሊዘኛ ይወራ የለ እንደ እንግሊዘኛ እንዴት ነው የሚያወሩት እንትኖቹ እነዛ? ኧረ በስመ አብ። ለማንኛውም ማለት ነው በጣም ገርሞኝ ነው ግን ደስ ይላል የእውነት ኢትዮጵያኖች። በእርግጥ እኛ ኢትዮጵያኖች እኮ ለፍቅር አንታመማል። እኛ ኢትዮጵያኖች ፍቅር አሰጣጥ፣ እንግዳ አቀባበል ምናምን አንታማም። በዚህ አንደኛ ነን በነገራችን ላይ ማለት ነው። እና በጣም ገርሞኝ ነው ማለት ነው የምር ግን በጣም ደስ ይላል። አሪፍ ነው። እንዴት እስቲ እናንተ እንዴት አያችሁ? እስቲ ኮሜንት ላይ ጻፉልኝ ማለት ነው። ኮሜንት ላይ እስቲ ጻፉልኝ። እና ሌላው ደግሞ በጣም የተገረምኩበት ነገር ማለት ነው እነዚህ ስግብግብ ሆኗል። ኢትዮጵያ ስግብ ለምንድን ነው እናንተ? ዩቲዩበር ነው አይደለ? ግን ኢትዮጵያ ላይ ግን ምን ሊሰራ ነው የሄደው? እናንተ ምን ሊሰራ ነው ግን ኢትዮጵያ ላይ የሄደው? ይሄ ምንድን ነው? አይሾ ስፒድ ነው ምንድን ነው? እኔ እንኳን በደንብ ስላላየሁት ነው። እስቲ እናንተ ንገሩኝ ማለት ነው። ግን ደስ ይላላ ምናምን። እስቲ የትኛውን ወደዳችሁት እናንተ? እስቲ የትኛውን አክቱን? እኔ ግን ከዚህ ውስጥ ቅር ያለኝ ነገር ምንድን ነው፣ ሌላ ነገር ለማለት ፈልጌ አይደለም፣ ግን ስለ ቤተክርስቲያን ሄዶ ምናምን እናንተ ግን ጤነኛ አይደሉም እኮ እነሱ ሲጀምር ጤነኛ አይደሉም። እነዚህ የውጭ ዜጎች ምናምን እኮ ትንሽ ጣሽ ናቸው። እኛን እንደዛ ነው የሚሉን አይደለም፣ ጣሾች ናቸው ነው የሚሉና እና ምን ይመስላችኋል? እስቲ እናንተ እስቲ ኮሜንት ላይ ያስቀምጡልኝ ማለት ነው። ኮሜንት ላይ ያስቀምጡልኝ እስቲ ደግሞ ማለት ነው። እኔ ለሚዲያ አዲስ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እሺ በደንብ አድርጋችሁ አበረታቱኝ። ኦኬ እስቲ እንማማር፣ እንደማመር፣ አብረን እንደግ ማለት ነው። የደውላ ምልክት በመልካት ደግሞ ያው ለእናንተ ይሆናል ያልኩትን ቪዲዮ የምለቀውን ላይክ እያላችሁ ሼር እያደረጋችሁ ኮሜንት እየጻፋችሁ እስቲ አበረታቱኝ። እሺ እኔ ለሚዲያ አዲስ ነኝ። አሁን እንግዲህ አዲስ ዩቲዩብ ከፋች ስለሆንኩ ማለት ነው እና እንደዛ ነው እላችኋለሁ። በተረፈ በጣም አመሰግናለሁ። እውነት በጣም ነው አመሰግነው። ግን የእውነት እኔ እንደ አዲስነቴ አይደለም ሚዲያ ላይ እየተቀበላችሁና በጣም አመሰግናችኋለሁ ከልብ ማለት ነው። እና እስቲ አሁን ለምሳሌ እኔ ገርሞኛል፣ ግን እናንተ ግን አልገረማችሁም? አሁን ደስ ምናምን ግን ማለት ነው እኔ በጣም የታዘብኩት ነገር ምን እንደሆነ ታውቃላችሁ? ለካ ላለው እንደዚህ ነው የሚደረገው። እናንተ ብሩን እንዴት እንደሚበትን አያችሁት አይደለም? ጉዶንናል። እኛ እኮ ጉዶንናል፣ እውነት ጉዶንናል ማለት ነው። በቃ እንዴ ገንዘብ ያለው ለካ ይላችሁ፣ ገንዘብ ላለው እንዴት እንደሚባል አያችሁት? እንዴት በቃ ፍጥነታቸው፣ ቀረቤታቸው፣ ግንኙነታቸው ምናምን እንዴት ቶሎ ብለው በቃ አክት የሚያደርጉት ነገር ምናምን አያችሁ አይደለም? ይሄ እንግዲህ ልብ በሉ መመልከት። በነገራችን ላይ ማየት ብቻ ሳይሆን አንዳንድ ትምህርትን ወሰዱበት። እሺ አንዳንድ ትምህርትን ወሰድ እያደረጋችሁበት ትምህርት ወሰዱበት። እሺ ዝም ብቻ ማለት አይደለም፣ ትምህርት እየወሰዳችሁበት። እሺ እና ለማንኛውም በጣም ደስ ይላል። ያው ኢትዮጵያን ታውቃላችሁ። በእርግጥ ያው አንዳንድ ነገር ይታወቃል። አሁን እንግዲህ ሀገራችን በተወሰነ ነገር የሆነ ነገር ይታወቃል። በነገራችን ላይ እኛ እኮ አሁን ኢትዮጵያ ውስጥ ብዙ የሚታወቁ ነገሮች አሉ፣ በጣም ብዙ። ግን እንደ ድሮ አይደለም አይደል? ድሮ አሁን በጣም ብዙ እንትን ነበረ፣ አክቲቪቲ ነበረ። አሁን ሰው እናቴ የኑሮ ውድነት ራሱ አድቆት የለ እንደ እናንተ
አሁን እኮ ሰው የኑሮ ውድነት ራሱ አድቆታል። ኑሮ ላይ ነው ሰው ኑሮ ላይ ነው የሚያተኩረውና አና ገርሞኛል። እኔ በጣም ማለት ነው በጣም ገርሞኛል። ሰው የእውነት ግን ያስታውቃል። እናንተ ግን የኢትዮጵያ ሕዝብ ግን ያስታውቃል። የሆነ እንትን ላይ እንዳለ ሙዳቸው ጥሩ እንዳልሆነ ምናምን ያስታውቃል። እንዴት ነው ግን እንዴት አያችሁት? አይ እስቲ ይሁን። ለማንኛውም እንግዲህ እግዚአብሔር እንግዲህ ሀገራችንን ሰላም ያደርግልን፣ ይህን ፍቅር የሆነ ሕዝብ ይጠብቅልን በእውነት ማለት ነው። እና በተረፈ እንግዲህ በጣም አመሰግናለሁ። መልካም ቀን ይሁንላችሁ። ቴንኪው